ይሄ ለሙስሊሞች መመገብ ያልተፈቀደ ሱና የሚገድል ወጣቶችን የሚገድል ይሄን እየበላ የሰው ልጅ በዲኑ ላይ ያ አላህ ያ አላህ ከዚህ በኋላ የሰው ልጅ ስር ከሚነቅል የሱናን ስር ከሚነቅል ከመሬታችን ላይ እናጠፋለን። ይሄ ሰው የሚመገበው አይደለም። ማንኛውም ሰው ይሄን አይነት ምግብ የሚመገብ ሁሉ በተለይ ሱና እከተላለሁ እያለ ሰለፎችን መንገድ እከተላለሁ እያለ ይሄን ወደ አፉ የሚያስገባ አካል ራሱን ሊያስተካክል ይገባል። ጫት ይሄን የመሳሰለ ጫት ምንም ቢወደድ ምንም ቢሆን በዲናችን የተፈቀደ ምግብ ስላላደለ ከማሳችን ላይ በሙሉ ይሄን ልንነቅል ነው። ይሄንን እያያችሁ ሁላችሁም ሰዎችን ጥርሳቸውን ከሚነቅል ኢማናቸውን ከልባቸው ላይ ከሚነቅል የሽርክ መናኸሪያ የሽርክ መግቢያ ሰጥቼ ይሄንን የበላ ጊዜና የሽርክ አይነት ነው የሚያከናውነው። ስለዚህ ሁላችንም ይሄንን ጫት የሚባል ነገር ይሄው ዛሬ በማሳችን ላይ ቤተሰቦቻችን የተከሉትን ወደኛ ሲረማመድ ይሄው መንቀል ይዘናል። ንቀሉ ከምትነቀሉ ብለናል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ።